ደግሞ ለማጨላለም የሚሯሯጡ ሰው ግብሩ የሆኑ ሰውን ግብር ማድረግ እድልን የሰውን ህይወት ግብር ማድረግ የለመዱ በጣም ብዙዎች ናቸው። ከዚህ ከመናፍስቱ ከጣዖት ዓለም የተገኙ በተለያየ አይነት መንገድ ወደ ሰውነታቸው ጠላትን አስገብተው በሚኖሩ ሰዎች ውስጥ በጎነት አይጠበቅም። ትንንሽ ነገሮች ሁሉ ያስቀናቸዋል። ተነስኩ ነቃላችሁ እኮ ምንድነው? ከተነቃም በቃ ከተነቃ መዝለፍለፍ የለም፣ መዋሸት ማጭበርበር የለም። መታዘዝ ብቻ። እኛው የምናወራ አራቶቹ ነው። ይሄ የሚደነፋው ነው ረዛ እሱን ያስያዘው። የሚደነፋው የትኛው ነው? ረጅሙ ነኝ ብቅል አውራጁ ረጅሙ። ምን በሰውየው ቁመት ልክ ነው የምታወራው? እኛ አራታችን አሁን ቅርብ ጊዜ ከገባው ጋር ደጅ ጠኒ ነን። ቅጥረኛ መሆን ስላልቻልን አዲስ አበባ መተን ደጅ ጠኒ ነን። ደጅ ጠኒ ደፍተራ ማለት ነው። አዎ። እና ከዲያብሎስ ጋር ነው እንዴ የሚኖረው? ያው የሚቀጥረን ስናጣ በጎንችን እየሰራን እንኖራለን። እቺ ነች በቃ የመናፍስት ምትሃትን በመጠቀም ለሰዎች ትልቅ የሚታይ ነገር እየመሰላቸው የአዋቂነት ገጽታ የተሰጣቸው ናቸው እየተባለ ከዲያብሎስ ጋራ የሚሰሩትን እያከበርን እየወደድን በመናፍስት እየተዋረስን የልጅ ልጅ ሁሉ ለዲያብሎስ እየገበርን የኖርንባቸው ዘመናቶች ረጅም ናቸው። የዛ ውጤቶች ስለሆነ ነው አይናችን አሁንም አይታየም። አይናችን አያይም፣ አያስተውልም። እናያለን እያልን አልናይም። ግን ለብቻ ያላየነው ነገር ሲበዛ ደግሞ እንጨነቃለን። ማየት የሚገባንን እንዳናይ አድርጎ የያዘንም ጠላት አለ። ወደማንፈልገው መንገድ ሊመራን የሚችል ክፉ ጉልበተኛም አለ። ይህን ጉልበቱን የምንሰብረው ስንንበረከክ፣ ስንሰግድ፣ እጃችንን ስንዘረጋ፣ ስንጾም፣ ስንጸልይና ቅዱስ ቁርባን ስንወስድ። ከዛ ውጪ ምንም አይነት ላብራቶሪ የለም። እንዴት ተያዝክ? መጀመሪያ ልናስቀደው ነበረ ከጀርባው ከዚህ ልናስቀደው ነበረ። ድርቅ ነው ያደረገው? አይ ልፍስፍስ ነው ያደረገው። ድርቅ አላደረግም፣ ልፍስፍስ ነው ያደረገው። ልፍስፍስ ነው። ከዛስ ዜሮ እንዲሆን አደረግንና ቤተሰቦቹ እንዲሰቡ፣ እንዲደነግጡ፣ እንዲቀደድ ሞከርን። ግን ታናሽ ወንድሙ መብደፋው ደስ አይቀደድም አለ፣ አንፈርምም አለ፣ አይቀደድም። በሕክምና ምን ተባለ? በቃ ምንም በዚህ መርፌ ምንም አይደረግም ተባለ። ነርቭ ነው አሉ። ሞከሩ፣ አላገኙንም። አትገኙም። እኛ በፖሊስ አንያዝ አንገኝ፣ ማንም አያውቀን። የሚያውቀን ምኑ ነው የሚያውቀን? ይሄ ነው መስቀሉ። መስቀሉ የሚያውቃል። የመስቀሉ ጌታ ነው። እሱን ያዘን። መሳሪያችንን ከፈታን ቆይተናል። ማተባችንን ካቃለልን ከናቅንና ከተውን ቆይተናል። ፋራ እንዳንበል እያልን ማተብ የወጠስንበት ዘመን ረጅም ነው። የዛ ውጤት ያስከፈለህ ታዲያ በውስጥህ ጠላት ልምምድ እንዲያደርግ ጊዜ አግኝቷል። የጸሎት ጊዜህን ነጥቆ እቤት አልፈስፍሰዋል። ማታ ሲመሽ እንዳታመሰግን አቅምም አንደበትም ቋንቋም መጽሐፉም አይታዩም፣ አትናገረውም። ብለተኛ ይተኛብሃል። ለመደህ በቃ። በዚህ ክፉ የመናፍስት ልምድ ውስጥ እስረኞች ነው። አለመታመማችን አይደለም ዋናው፣ ስነ ልቦናችን ከተያዘ ትህትና፣ በጎነት፣ ቅንነት፣ ሰላም፣ ፍቅር የማይስማማን ከሆነ ችግር አለብን ማለት ነው። ቂምን፣ ጥላቻን፣ በቀልን የምናስብ ከሆነ ዲያብሎስም ይሄን ሁሉ ስራን የሰራው በል ተዘጋጅ፣ አሁን በጥነውጣ ሰውነቱ ጣ ምን አለ ለህዝቡ የምትናገረው ንገራቸው። ስርዓት ስላስያዘን ነው እንጂ روتين الإشراقة في خطوة واحدة مع ماء ميسلير برايتنينج من نيفيا مع 5% سيروم معزز بالفيتامين سي وإي يمنح بشرة ድፍት ያደርጋቸው ደስ ይላል ነበር። ስርዓት ስላስያዘን ነው እንጂ ድፍት ያደርጋቸው ብንላቸው ደስ ይላል ነበር። ትንሽ ነቃ ማለት ሲጀመር ያው አንገት መስበር በተለያየ አይነት መንገድ የተለመደ ነው። ይሄን የኛም ፕሮግራም ራሱ የሚያጣጥሉ የተባሉ ብዙ ወንጌል የሚያውቁ የተባሉ ሰዎች የመናፍስትን ጉዳት ቀለል አድርገውት
ዓለምን ሁሉ የሚያስተው ዲያብሎስ እንዴት እንደወደቀ ለማገናዘብ አቅሙ ማጣት ብቻ ሳይሆን ከክፋት ጋር ህይወታቸውን ስለሚመሩ ከምቀኝነት ከምቀኛው መንፈስ ጋር ባህሪያቸውን ስላስጠጉት ስለዚህ ያጠላሉታል፣ ያናንቁታል። በቃ ምንድነው ይሄ ምናምን ይላል። በዛ ንቀት ውስጥ እናንተም ለምዳችሁት የመናፍስትን ጉዳት ችላ ብላችሁታል። የእስረኝነቱ ጣጣ ግን ሁል ጊዜ ባለማቋረጥ ስለ ልቦና ተዳክሟል። መንፈስን ቀስቅዟል። የእድል አቅጣጫ ተሰብሯል። ሰላማዊ የሆነ ስሜቶች በጣም ተለውጠዋል። የቅራኔ እና የበደል ሀሳብ እና የክፋት ቆጠራ ተፈጥሮ አለን። እግዚአብሔር ምሕረቱን ያብዛልን። ምን ነው መምህር ተስፋዬ ስለ መናፍስቶች ጉዳት እሱ ተጎድቶ ነው መጀመሪያውኑ ይነግረን የነበረው። እሱ ተሰቃይቶ ነው መጀመሪያውኑ ስቃውን ይገልጽልን የነበረው። ስቃውን የቀመሰው ነው የሚያውቀው። ደግሞ አሁንም ስቃይን ለማኖር የምናደርገው ጥረቶች በክርስቶስ አሸናፊነት ደግሞ እንዲህ ሲያዝ እግዚአብሔር ስሙ የተመሰገነ ይሁን። እንዳይን እስቲ ወንድሙ የታለ? ወንድም የታለ? ወንድሟል እናት እዛ ላይ ቪዲዮ ላይ ከሆስፒታል ተኝቶ ነው ያያችሁት። ቅዳሜ ሆሳና ዋዜማ አንድ ለተሸገሩ ሊሰጥ ነውና ነይ ቢሮ አለ። እሺ ብዬ መጣሁና አብረን ዋልን። አብረን ዋልን። ሲሰጥ ዋለ። ማታውን 11 ሰዓት ነው የተለያየነው። 11 ሰዓት ሜክሲኮ እሄዳለሁ አለ። ሜክሲኮ ለምንድን ነው አሁን መሽቷል፣ ወደ ቤትህ ለምን አትሄድም ስለው አይ ደካማ አሉ እነሱን ሰጥቼ እመጣለሁ አለ። ተመልሶ ከሜክሲኮ ሀያት መጣ። ሀያትም ሰጥቶ 3 ሰዓት ከተኩል እቤቱ ገባህ ስለው አዎ ገብቻለሁ አለኝ። ከዛ ሌሊት 7 ሰዓት ትንሽ ታናሽ ወንድሙ መጥቶ ተስፊሽ አሞታልና ነይ ብሎ በመኪና ይዞ ሄደ። ግን ምን ልናገር ጉድ ነው። በጣም ይገርማል አባ ይገርማል። ያ ሁሉ ሲመረቅ ውሎ ሲሰጥ ውሎ ሌሊቱን እንደዚህ ሲያጋጥመው እኔ ምን ወረደበት ብዬ ነው የደነገጥኩ። ሐኪም ቤት ይዘ ነው ሄድን። አይሲ ነው የገባ። አይሲ ውስጥ ገባ። ከዛም በማግስቱ ወረቀት እንትኑ እስክርቢቶ ያዘና መርፌ እንዳልወጋ ብሎ ጻፈ። አይናገርም። ምላሱን፣ ግራ እጁን፣ ግራ እግሩን ሁሉ ሽባ ሆኗል። ምንም ነገር አይናገርም። በማግስቱ ሰኞ ቀን ወንድሙ መጣና እንደዚህ እያሉ ነው ስል አይቀደድም ከጀርባው ቀደን መቅኔ የምንወስደው አለ ብሎ ተናገረ ዶክተሩ። አይሆንም አንፈርምም አልን፣ እምቢ ያልናቸው። መጨረሻ ላይ ከእርሶ ጋር ተገናኘ። ባለቤቱ አገናኘችው። ባለቤቱ ከእርሶ ጋር ስትገናኝ ጅግና ናት ባለቤቱ። እውነት እኔ እሷን ነው የምከተለው እንጂ በጣም ጎበዝ ናት። በመንፈስ ላይ መንቃት ትልቅ መንፈሳዊ ጥበብ አንዱ ለክርስቲያን የተሰጠ እውቀት ነው። በክፉ መንፈስ በተሰወረ ነገር ላይ ካልነቃህ እንዴት በሚታየው ነገር ላይ ምን ችግር አለ? በተሰወረ ነገር ላይ ነው መንቃት። አሁን የምናስተምረው በተሰወረ ኃይል ላይ ንቁ ነው። አብሮ ተወልዷል፣ አብሮ አድጓል፣ ባህሪያችንም መስሏል። ለክፉ ቀን ይጠብቀናል። ድንገት የሚወስዳቸው አለ፣ ከመኪና የሚያጋጭ አለ፣ ለሌላው ጥላ ሆኖ የሚያጠፋ አለ። ስንት አይነት መዘዘኛ የሆነ ነገር ተሸክመናል። ራሳችንን ኮፍሰን ምንም የለብንም እያል የመቅሰፍት ትውልድ ስናፈራ የቱ ነው ታዲያ እውቀታችን ትክክለኛውን ግብ የመታው ብለን ራሳችንን ስናገናዝበው ደግሞ ችግር ነው። እሺ በመጨረሻ ተያዘ። መጨረሻ ከእርሶ ጋር ሲገናኝ ተያዘ። እኔ ትንግርት የሆነብኝ ከእርሶ ጋር ሲገናኝ እንዲህ ኃይል አይናቅ ብድግ ብሎ ተነሳና ቆመ። ሁላችን እንደነገጥን። ፊቴ ላይ ሞባይል ይዤ እንደዚህ ከእርሶ ጋር እያገናኘው እያለው ገፈተረኝ። አሁን ሲገፈትረኝ ባለቤቱ መጣችና ዘወር በሉ እኔ ልቅረጽ አለችና ተቀበለች። ለእሷም ልምድ ስላላት እየገፈተረች ከእርሷ ጋር አገናኘችው።
መጨረሻ ያው እንዳዩት ነው። ተነስቶ ሰገደ። ብድግ ብሎ ተነሳ። ከአራተኛ ፎቅ በእግሬንም ወርዶ ብሎ በደረጃ ወረደ። ከአራተኛ ፎቅ በሊፍት አልወርድም በእግሬ ነው ብሎ ትንግርት ነው የሆነብን ሁላችን። የነበረ ሰው ሁሉ በጣም ነው የገረመው። አምላክ የተመሰገነ ይሁን። የሁሉ ህዝብ የሁሉ የመምህር ተስፋይ ተማሪዎች፣ ተመልካቾች ያ ሁሉ ጸሎት የት ይውደቅ? ምንም አልሆነም። ልጄ እድሜ ለእናንተ ጸሎት እያረጋችሁ ነው። ምንም የካ ሚካኤል ያሳደገውን አልጣለውም። እማ ፍቅር አልጣለችው። ተመስገን ለዚህ ደርሰዋል። ልጄ ተይዞልኛል። የወደቀ መንፈስ ያው ሰው ለመጣል ነው። ሌላ ነገር እኮ የለም፣ አይሰጥም። ድሃ ነው መናፍስት። ሄደን ሀብታም አድርገን ብለን ስንማጸን የበለጠ ድሆች ሆንን። የቆሪጥን ዘመን አስታውሱ። የተጣለ ነው ይኸው ተጣል፣ የተናቀ ነው ይኸው በዓለም ተናቅን። ክፉን የተከተልን በሙሉ የነሱ እርም ነገር የጥፋታቸው ክፉ ገጽታ ትውልዱ ላይ አጠላበት። በእምነትም በበጎነትም በቅንነትም ህይወቱን ሰለበው፣ ቅንነቱን አሳጣው። መልካም የሆነ አተረጓጎምም የለንም። አሁን ብዙዎቻችን ለማየት ነው የመጣ ነው። በመለወጥ ህይወት ውስጥ ጌታ ሆይ ኃይልህን ስጠኝ ለማለት አይደለም። ተመልካች ብቻ ስለሆነ ለተመልካች ህዝብ ብዙ መልከሙ ደግሞ ከባድ ነው። ይሄ ፊልም አይደለም። እንደ ፊልም የምታስቡ አስተሳሰባችሁ ገናውንም እየዳከረ ብዙ እውነቶችን ለማግኘት እድሉን ያጣ ለብቻው ራሱን በማንነት ውስጥ ሌላ ማንነትን ይዞ የሚቀባጥር የወሬ ትውልድ ከሆንን ምንም የትም አንደርስም። ራዕያችንም ተስፋችንም የጨነገፈ ነው። ለዕለት ትኖርና ዘመንን ትጨርሳለህ። የዕለት ኗሪ ጊዜን ማባከን፣ ዘመንን ማባከን፣ ትውልድን ማባከን ትልቁ ገጽታችን ሆኗል። ስለዚህ ያው በቁጥጥር ስር የዋለው ጠላት ይሄ ነው። እንግዲህ ጣለው ተባለ መጣል ነው። ለምን ለመንፈሳዊ ውጊያ እያወቀ ይወድቃል የምትለው ጥያቄ ይሄ ግድ ነው። ጳውሎስም የሰይጣን መጎሰሚያ ነበረብኝ፣ ከኔ እንዲለይ 3 ጊዜ ጸለይኩ፣ ግን ጸጋዬ በኃይልህ በድካሙ ውስጥ ኃይል ታገኛለህ። እሱም ደግሞ እንዲህ አለ፣ በደከምኩ ጊዜ የበለጠ በረታለሁ አለ። እግዚአብሔር ስሙ የተመሰገነ ይሁን። እንጀራ ከሚሰጠው ጉልበት የበለጠ እግዚአብሔር በቃሉ በኩል የሚሰጠው ጉልበት ታላቅ ነው። በሕክምናውም ደመነፍሳዊ ሕክምና መሆን የለበትም። የጭካኔ ሕክምና መሆን የለበትም። የእምነት ሕክምና ሲሆን ጠላትን ታየዋለህ። በእምነት ውስጥ የምታየው ነገር አለ። የክፉ መናፍስት መረጃን በቀላሉ ማግኘት እንችላለን። በልተዘጋጅ ቶሎ ቋጥነው ከሰውነቱ ላይ አፉ ላይ ውጣ፣ ከዓይኑ ውጣ፣ ከማጅራቱ ውጣ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ በወላዲተ አምላክ ስም፣ በወላዲተ አምላክ ስም። መጀመሪያ ምን ትላለህ? ለህዝቡ አንድ ነገር መልእክት አስተላልፍ። ሚስቱ ነች ጠላት። እኔ ሌላ ምንም የዛሬ 5 ዓመት ሚስቱ ስለምታውቀኝ ሚስቱ ነች ጠላት። ይሄ ምንም አሁን እሱን ተውና ምን ያውቃል? ምን ያውቃል? ያውቃል። አውቆ ነው የመጣው። መዋረድን ለማየት ነው የመጣው። አዋረድከኝ። ካባለብሽ እንዳልተንጎራደድኩ አዋረድከኝ። ተወሱስ አው መንፈስነትን ብቻ የምታወራኝ ማን ነው? ደብተራውን የምታወራኝ ምን? ተወሱ እሱን አልፈለኩም። አንተ መተቱን ነው የፈለኩት። እኛ በቃ ስራችን መያዝ ነው። ይዘናቸዋል። ከስር ማቀንጨር ነው ስራችን። ስለዚህ መጨረሻችን ግን ውርደት ነው። በቃ የስሙ ኃይል ያዋርዳል። አልቻልንም። የስሙን ኃይል ሳንቀምሰው ስሙን ብቻ እየጠራን ፈዘዝን ነው። ቅድምም እኮ ቀለዮጳና ልቋስ በመንገድ እየሄዱ ያወሩ ነበር። እንደዛ ነው እያወራን ያለቅነው። አይናችን ተይዞ እንደ ቀለዮጳና ልቋስ። የመጨረሻው ቀለዮጳና ልቋስ በጨለማ ጊዜ አይናቸው በራ፣ በብርሃን ጊዜ ግን ወደ መንደራቸው ሄዱ። በብርሃን ጊዜ በተቃራኒው አቅጣጫ ነው ሁልጊዜ መገለጥ ያለው። አየህ፣ ጨልሟል ስትል እግዚአብሔር ያበራል። አቅም የለኝም በቃ ብለህ የራስህን ስትጨርስ እግዚአብሔር ይጀምራል። እግዚአብሔር ስሙ የተመሰገነ ይሁን።
በልባጥነት ከሰውነቱ ተዘጋጅ። እሺ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ፋኑኤል ስም ሲኦል ታስረናል። እመቤታችንን መላእክትን መጥራታችን ቅዱስ ስለተባሉ እግዚአብሔር ቅዱስ ካደረገ የኛ ምቀኝነት ምንድን ነው? ቅድስት ድንግል ማርያም ብሎ ቅዱስ ገብርኤል ደስታን፣ ጸጋን፣ ሞገስን እግዚአብሔር ካንቺ ጋር ነው እሱ ራሱ ከሰማይ መጥቶ እግዚአብሔር ካንቺ ጋር ነው ካለ እኛ ዛሬ እግዚአብሔር ቋንቋ እንፈልጋለን። በልተስገድ በስላሴ ስም በቅዱስ ገብርኤል ስም በናዝሬቱ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ ስማት ይቀርብ እግዚአብሔር ይቀስስ። አንዱ ለአንዱ መድኃኒት መሆን ማለት እኮ ይሄ ነበረ። ምቀኞቹ፣ ተንኮለኞቹ፣ አሽዋፊዎቹ፣ ቀላጆቹ፣ ሟርተኞቹ፣ እድለቢሶቹ አንዱ ለአንዱ አቅም ጉልበት ሊሆን የሚችለው የሚገባው እውነት ይሄ ነው። ምቀኛ ለሆነ ትውልድ ግን ምኑም አይደለም። ምክንያቱም መጀመሪያውኑ ቀንቷል። በሰማይ ላሉት ሁሉ እንኳን ቅናት አድሮበታል። እንዴት ነው እንዴት ነው ተስፋ ነጠላ ይሄንም ጥሎታል። ጥሎታል። እሺ ወደዚህ ናቸው። አሁንም ትሸሻለን። አይ ገፍቶ እሺ ነገሩ እንዴት ነው? እግዚአብሔር ይመስገን። የተሰወረ ጠላት ሰውን አይጥልም ብላ አታስብ። ይሄ መጽሐፍ ያገላበጥከው ይሄ ራምፓ ኦሾ ሳይኮሎጂ ምን ብለህ ያን እያገላበጥክ ዮጋ ዞጋ ዶጋ እያልክ በስፖርቱ ዓለም ውስጥ የመለከፉ አቅጣጫ በጣም ከባድ ነው። በጣም ብልጥ የሉሲፈር መንፈስ ስናስተናግድ ኖረናል። ዘመናዊ ትውልድ የመለከፍ ገጽታው ሰፊ ነው። ስለዚህ የተሰወረ ኃይል ጉዳት አለው፣ ግን የምናሸንፍበት ደግሞ ከሱ መሰወር ይበልጣል። ክርስቶስም እኮ ተሰወረ አይደል ያለው? ተሰውሮ ያጠቃላል። ቀለዮጳና ልቋስ ውስጥ እኮ ነው የተሰወረው። ከዛ በራላቸው፣ ጨለማውን ብርሃን ነው ብለው ነጎዱ። በቃ ሄዱ፣ ወደ ኢየሩሳሌም ተመለሱ፣ ወደ ቀራንዮ ተመለሱ። እግዚአብሔር ያክብርልኝ። እንዴት ነው ሄዷል? በኢየሱስ ክርስቶስም ሄዷል እኮ። ምን ልናገር አባቴ? ምንድን ነው የማወራው? እስኪ እንደዚህ የሚዋረድ መንፈስ ልከው ራሳቸው ይሰቃያሉ። እኛ ስራችን መያዝ፣ ማሸኘት፣ እነሱ መላክ፣ ሌላ ነገር የለም። የስሙን ኃይል በደንብ ያየሁበት ጉባኤ ነው። የኢየሱስ ክርስቶስን የስም ኃይል ያየሁበት ጉባኤ ነው። ይሄ ነው በቃ። ተስፍሺ እንደገና አዲስ ድራማ ጀመረች ምናምን የሚሉም አሉ። እንደዚህ አይነት ቡዳዎች በጣም ብዙ ናቸው። ይሄ ማለት በዚህ ዘመን ውስጥ ያለው ውድቀት ያልተገነዘቡ የማይረዱ ለራሳቸው የክፋት ጡረተኞች ወይም እስከ መጨረሻው ድረስ ለክፋት የሚኖሩ አንደበታቸው ዋጋ እያስከፈላቸው ረጅም ጊዜ ለትውልድ የሚተርፍ ድምፅ ያላቸው ብዙዎቻችንም ከዚህ ክፉ ባህሪ እየተገኘን ስለነበረ ነው። አሁን ትግላችን ይግባን አይግባን ትግል፣ እንረዳ አንረዳ ትግል፣ እንመን አንመን ትግል። በዛ ትግል ውስጥ እንኳ ለመግባት እድሉን ያጡ ተሽፍሽ እና ግርምሽ ድራማ ጀምረዋል እያሉ ነው። እኔም አለቃቸውም እነሱም አይለቁኝም። ሌላ ነገር የለውም። በዚህ በ2017 ብቻ 7 ደብተራን ያሳሰሩት። ምክንያቱም የሚያደርጉት ነገር በጣም ከባድ ነው።
በጣም ብዙ። አሁን እሱን ተወውና እግዚአብሔር አምላካችን እንደዚህ አሰባስቦ የመዳናችንን መንገድ ጠላታችንን አስሮ ስላሳየን ስሉ የተመሰገነ ይሁን። የአባታችንን ሰዓት መውሰድ አልፈልግም። ውስጤ ትንሽ ደስታ ድንጋጤም ስላለ ብዙ ማውራት አልቻልኩም። አንድ አጠር ያለች መዝሙር ዘምር ደስ ስላሉ። አይኖቼ ማዳኑን አይተዋልና አይኖቼ ማዳኑን አይተዋልና ይገባዋል ይገባዋል ክብርና ምስጋና አይኖቼ ማዳኑን አይተዋልና አይኖቼ ማዳኑን አይተዋልና ይገባዋል ይገባዋል ክብርና ምስጋና